መቅደስ በተለያየ ዘመናት በተለያየ ስፍራ በተለያየ ቦታ እየተሰራ ቆይቷል። ዛሬ ደግሞ በዚህ በሰማይቷ በቅድስት አርሴማ በታላቋ ሰማይት ቤት በጥቂት ዓመታት ደግሞ ሕንፃው ለመመረቅ እየደረሰ ነው። የብፁዕ አባታችንም ቡራኬ ደግሞ ስለደረሰን ሲከፍ አድርጋችሁ እግዚአብሔርን አመስግኑ። በእውነት በደንብ አድርጋችሁ አመስግኑ። የምንለምነው ልመና የሚሰማበት ጥያቄ የሚመለስበት ቤተ መቅደስ እንዲሆን አሁን እየተባረከ ነው ያለውና በእውነት ለዚህ ክብር መብቃት እግዚአብሔርን ለማመስገን ትልቅ ምክንያት ነውና በደንብ አድርጋችሁ አመስግኑ። እግዚአብሔርን በደንብ አድርጋችሁ ቡራኬ ሊሰጥ ስለሆነ ሁላችሁም ወደዚህ ተባርኳል። በብፁዕ አባታችን በእውነት ዛሬ ይሄ መስቀል ብዙዎች የሚማጸኑበት መስቀል እንዲሆን በብፁዕነታቸው ተባርኳል። በደንብ አድርጋችሁ እግዚአብሔርን አመስግኑ። በደንብ አድርጋችሁ እልል እያላችሁ እያመሰገናችሁ መሀል ላይ ያላችሁ ዞር በሉ። ይህንን ያደረገ ያከናወነ ጅማሬውን ያሳመረ ደግሞ ፍጻሜው እንዲሁ እንዲያምር እጅግ በእውነት እግዚአብሔርን ማመስገን ያስፈልጋል። የሰበታ ደብር ቅዱስ በሸገር ሀገረ ስብከት በሰበታ ክፍለ ከተማ ከሚገኙ አብያተ ክርስቲያናት መካከል በተደጋጋሚ ብፁዕነታቸው እየመጡ ቡራኬ እየሰጡ የልማት እንቅስቃሴው የህንፃ ቤተ መቅደሱ አሰራር ዲዛይን እና የተለያዩ እንቅስቃሴዎችን ይጎበኛሉ፣ አባታዊ መመሪያ ይሰጣሉ። ዛሬ ደግሞ ለፍጻሜ አፋፍ ላይ ደርሷል። በዛሬው ዕለት ደግሞ በብፁዕነታቸው ተባርኳል። ይህንን ያደረገ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የደብሩ አስተዳዳሪ፣ የአስተዳደር ሰራተኞች፣ ሰበካ ጉባኤ አባላት፣ ጠንካሮቹ የህንፃ አሰሪ ኮሚቴዎች እንኳን ደስ አላችሁ። በደንብ አድርጋችሁ እግዚአብሔርን አመስግኑላቸው። በደንብ አድርጋችሁ በእውነት ይሄ ትልቅ ስራ ነው። የቤተ መቅደስ ስራ እንዲህ ባለ ሁኔታ እየተፋጠነ እንዲከናወን ደግሞ የህንፃ አሰሪ ኮሚቴው የማስተባበር ስራ እንዳለ ሆኖ ተወዳጁ ወንድማችን መጋቢ ይላፍ ተስፋዬ ቅጤስ መጋቢ ይላፍ ዳንኤል ወንድሙ በእውነት በላይቭ ስትሪም እየገባ በቲክቶክ በፌስቡክ ይህንን የመሰለ ቤተ መቅደስ በአማረ መልኩ እንዲከናወን አሁንም ጭምር የገቢ ማሰባሰብ ስራ እየሰራ የህንፃውን ስራ እየደገፈ ያለ ወንድማችን ነው። በእውነት ሁላችሁም ለዚህ የተሳተፋችሁ ገንዘባችሁን፣ ጉልበታችሁን፣ ሁሉ ነገራችሁን የሰጣችሁ ሁላችሁ እንኳን ደስ አላችሁ። እስኪ ደስ ያላችሁ ሰዎች፣ ደስ ያላችሁ ሰዎች። በዘመናት ለተወሰኑ የሚገለጥ እንጂ ለሁሉ የሚከናወን አይደለም። አሁን እንደምትመለከቱት መስቀሉ ወደ ጉልላቱ እየደረሰ ነው የሚገኘው። ጉልላቱ ላይ ደግሞ ይታሰራል። ምስጋና እያመሰገን እግዚአብሔር ስላደረገው ነገር የምናከብርበትም ቀናችን ነው። ይህንን ያደረገ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በገገመደን ሜ ዋቀዮ ከኛ ስርት ገለቴ ፈጣ ጉያንኩን ጉያ ጃለተና ዋንቴፍ ወጂ ዋቀዮ ዋንቴ ስርት ገለቴ ፈቹን ልፍነ ከኑን በርባቺሳ ስርት ገለቴ ፈጣ እሺ ዝማሬ የዘመርን ነው የምንቆየው። ወንድማችን ዘማሪ ሳሙኤል በመካከላችን አለ።
ከእርሱ ጋር እያመሰገን እንቆያለን። ክቡር መጋቤ ስብሐት እንኳን ደስ አሉት። መሀሏን ከፈት አድርጉት። መሀሏን ከፈት ትንሽ ተጋ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወአቤ ሰላም መድኃኔዓለም መስቀል መድኃኔዓለም ወአቤ ሰላም መድኃኔዓለም መስቀል መድኃኔዓለም መስቀል መሰረት ለቤተ ክርስቲያን መስቀል ብርሃን ነው ለመላው ዓለም መሰረት ለቤተ ክርስቲያን ሰላም ሰጠን መድኃኔዓለም መስቀል መድኃኔዓለም ሰላም ሰጠን መድኃኔዓለም መስቀል ኃይልነ መስቀል ጽንዕነ መስቀል ኃይልነ መስቀል መስቀል ቤዛነ መድኃኒትነ ሰዎች ደስ ያወጣን ተነሱ ናመስገነው ውለታ ምን ይከፈለዋ ተመስገን ሰዎች ደስ ተመስገን ብቻ ነው ኃጢአት በሽታ ወደ ጌሳለው መድኃኒት ክርስቶስ ነው ስጦታው ብዙ ነው ለኔ የሰጠኝ ተመስገን ብቻ ነው አምላክ ደስ ሰዎች ደስ ስራ ባይኔ አይቻለሁ ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን አመስግን እንዘምር ሰዎች ደስ ይበለን አወጣን ተነሱ እናመስግን ውለታ የሚከፈለዋል መስቀል ብቻ
እሺ በእውነት ዝማሬ መላእክት ያሰማልን። ይሄ እጅግ ያማረው መስቀል በጉልላቱ ላይ ያረፈውን በ400,000 ብር እንዲሁም ደግሞ ሌሎቹን አጠቃላይ በሚሰሩ ስራዎች ከነ ቤተሰባቸው ገብረመድን ከ2.5 ሚሊዮን ብር በማውጣት ሰፋፊ በሚሰራው በዚህ የህንፃ ስራ ላይ አስፈላጊውን የገንዘብ እርዳታ እያደረጉ የነበሩ ዛሬም ደግሞ በመስቀሉ በጉልላቱ እንዲሁ የተሳተፉ ያሰሩ ናቸው። ሲከፍ አድርጋችሁ አምላካችን እግዚአብሔርን አመስግኑላቸው በደንብ አድርጋችሁ። አሁን እየተሰራ ያለው ስራ ሰፊ ነው። አሁን የፍጻሜ የፊኒሽንግ ስራዎች የሚሰሩበት ጊዜ ላይ ነው የተደረሰው። ስለዚህ ምናልባትም ዛሬ በደስታ ወደዚህ ስፍራ የተገኛችሁ የዚህን ህንፃ ቤተ መቅደስ ፍጻሜ ማየት የምትፈልጉ ሁላችሁ በሚበት ዓለምም ከኔ ከተሰቀለበት ከክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ነው የሚለው። ለዚህ ነው በርዕሳችን ላይ በመስቀሉ እንመካለን ብለን የተነሳነው። እንግዲህ ሁላችሁም እንደምታውቁት አሁን ያለንበት አዲስ ዓመት ብቻ ሳይሆን ወርሃ ነገረ መስቀል በሚነገርበት ዘመን ላይ ነው። ወርሃ መስከረም ከሳምንት በፊት መስከረም 16 እና 17 ደግሞ መስከረም 21 ነገረ መስቀሉ በቤተ ክርስቲያናችን ከፍ ባለ ሁኔታ ከፍ ባለ ውለታ ታስቦ በመስቀሉ የተደረገልን ጉዳይ ሊቁ የቤተ ክርስቲያናችን አባት ቅዱስ ያሬድ ቀምሞና ደንግጎ ባስቀመጠልን ያሬዳዊ ጾም ዜማ ሊቃውንቱ ከሌሊት እስከ ነግ እነሆ የመስቀሉን ነገር እያነሱ ዝማሬያችን፣ ቅዳሴያችን፣ ስብከታችን በመስቀል እየሆነ ከርሟል። አሁንም የሰበታዋ ደብረ ቅድስት አርሴማ ቤተክርስቲያን ህንፃ ቤተ መቅደሷ ሊጠናቀቅ ጉልላቷ ሲገጥም እጅግ ውብ እና ማራኪ የሆነ በታላቁ ወንጌላዊ የልማትና የሰላም አባት በብፁዕ አቡነ ሳዊሮስ ይህ ድንቅ መስቀል ደግሞ ተባርኮ አሁን ጉልላቱ ላይ ይገኛል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ ማለት እንወዳለን። እንግዲህ መስቀል ማለት ከክርስቲያኖች ጋር ምን ትስስር አለ ከተባለ በመስቀሉ ሰላማችን ተረጋግጧል። በመስቀሉ ነፃነታችን ተረጋግጧል። በመስቀሉ ጠላታችን ድል ተደርጓል። በመስቀሉ ሞት ድል ተነስቷል። ኃጢአት ተረግጧል። በብሉይ ኪዳን በነበረው ጉዳይ የሰው ልጅ ወንጀለኞች የሆኑት ክፉ ያደረጉ ሁሉ የመስቀል ሞት ይሞቱ ነበር። በመስቀል ይቀጣ ነበር ሰው። በዚያኛው ዘመን መስቀል የበረከት መሳሪያ አልነበረም። የነፃነት መሳሪያ አልነበረም። የቅጣት መሳሪያ ነበር። ወንጀል የሰሩ ሰዎች ሁሉ የሚሰቀሉበት ነቢዩ ኢሳያስ በትንቢተ ኢሳያስ ምዕራፍ 53 ከቁጥር 1 ጀምሮ እስከ 8 እንደምንመለከተው የዓለምን ኃጢአትና በደል በመስቀል ላይ ሊሸከም በሸላቾቹ ፊት ዝም እንደሚል እንደ የዋህ በግ ክርስቶስ እንደተጋዘ እንደተጎተተ፣ አዎ ሰው በእንጨት ፍሬ ስለሞተ እሱ ደግሞ አማናዊ የእንጨት ፍሬ ሆኖ ሰውን ሊያድን የሰውን በደል የሰውን እርግማን መስቀል ላይ ተሸክሟል። ለአንዳንዶች መስቀል እንጨት ብቻ መስሎ ይታያቸዋል። እንኳን መስቀል እንጨት ብቻ ተብሎ ሊታሰብ ይቅርና ከእንጨት የተሰሩ የቤታችን ቁሳቁሶች ሁላ ከአገልግሎታቸው የተነሳ ስማቸው ተቀይሯል። በር ከእንጨት ቢሰራ ስሙ ተቀይሮ በር ሆኗል። ከእንጨቱ ወንበር ቢሰራ ስሙ ተቀይሮ ከአገልግሎቱ የተነሳ ወንበር፣ አልጋም ከእንጨት ቢሰራ አልጋ የሚል የክብር ስም የአገልግሎት ስም አግኝቷል። የክርስቶስ መስቀል ደግሞ መስቀል ብቻ ሳይሆን ቅዱስ መስቀል ተብሏል። ለምን ቢባል ቅዱሱ እግዚአብሔር ለ3 ሰዓታት መስቀሉን ዙፋን አድርጓል። በደላችንን በዚያ ላይ ተሸክሟል፣ ኃጢአታችንን። ለዚህ ነው
ቅዱስ ጴጥሮስም በመልእክቱ ላይ ሲናገር ምን አለ? እኛ ለጽድቅ እንድንኖር ለኃጢአት ደግሞ እንድንሞት አለ። ለጽድቅ ለሚፈርደው ለአባቱ ራሱን አሳልፎ ሰጠ፣ በእንጨት መስቀል ላይ ኃጢአታችንን ተሸከመ አለ። ስለዚህ ከመስቀል ጋር የሰው ልጅ የተገናኘ ጉዳይ አለው። በመስቀሉ ላይ ታሪካችን ተቀይሯል። ዓመተ ፍዳ ተጠቅልሎ የተረገጠው ዓመተ ምሕረት የተዘረጋልን በመስቀሉ ቤዛነት መስቀሉ ላይ በተደረገልን በመስቀሉ የምንመካው እኛን ገርሎ በእኛ ላይ ሰልጥኖ የነበረው ሞት በመስቀሉ ስራ ስላፈረ ነው። መዝሙረኛው ዳዊት በመዝሙር 59 ቁጥር 4 ላይ ከቀስት እንድናመልጥ ዘንድ ምልክትህን ደግሞ ሰጠህን ይላል። ዱጀላ ከባኑ ፈይና ካርገኑፊ ጥየት ዲና ጀላ ከሚልቅኑፊ ኩኖ መለቶን ኡፍላቴ መለቶን ብሊሱማ ኬኛ መለቶን ፈይነ ኬኛ ነምኒ በረዱሪ በረከኩሞፋ ፈኖዳን ዱአ ቱሬ ዱአ ፈኖረት ላተሜ አባርሰ ፈኖረት ደርባ ቱሬ ክርስቶስ ፈኖረት ዋኑፍ ሲመቴፍ ዋኑ ፉዳቴፍ ፈይን ኬኛ ነገኝ ኬኛ አያን ኬኛ ከኑ ባየቴ ፈኖረት ዋንቴፍ ኩኖ ጉያ ፈኖ መነ ክርስቲያና ከነ ወኒ አደሸ ታሲሱ ፈኖ ዱፌ ሺረ ካሜ ከነ ፈኖ ረት ብዴን ጅሬኛ ዋኑ ፍላተሜፍ ስርነ ገለቶ ቅዳሴ ኬኛ ረቲ ፈኖ ከነራ ከን ፉዳሜ ቴሶ ቡልቶ ታቦቶ ዋቀዮራ አቦቲን ኬኛ ሉቦኒ ፎኒፍ ዲገ ክርስቶስ እሺ ፈኬኛ ቀራኒዮ ታቴ መነ ክርስቲያና ከነ ጌሳ ዲባዛኒ ኖላት ከናፊ መነ ክርስቲያና ከነ ሀረ መነ ክርስቲያና ከነ ሼ ፈኬሴ ገሞ ይጃራሜ ከነ ታኔ ፈኑ አስጉባታ የደገለን ጉዳይ ዋቀዮ ዳቢያቶ ቤተክርስቲያኒቱ አገልግሎቷ ሁሉ ስራዋ ሁሉ በመስቀል ነው። ከቃሉ ጋር ናችሁ። እስኪ በመስቀል እንመካለን በሉ። አረ ከፍ አድርጉ። በመስቀል እንመካለን በሉ። ምክንያቱም ምንድነው ያላችሁኝ እንደሆነ ሞትና ኃጢአት ድል የተነሳው በመስቀል ነው። ባርነታችን የተሰበረው በመስቀል ነው። ነፃነታችን የተመለሰው በመስቀል ነው። ጠላታችን የሞተው በመስቀል ነው። በመስቀል ያልተደረገ ነገር የለም። ሰው በእንጨት ፍሬ ስለሞተ ክርስቶስ ዘመኑን ቆጠረና የእንጨት ፍሬ ሆኖ ሕይወታችንን መለሰልን፣ ነፃነታችንን አረጋገጠልን። በመጽሐፍ ቅዱሱ ሽፋን ብታዩ መስቀል፣ ቤተክርስቲያን ጉልላቷን ብታዩ መስቀል፣ አገልግሎቷ ሁሉ በመስቀል ነው የሚደረገው። ለምን ቢባል ዲያብሎስ ድል የተነሳው በመስቀሉ ስራ ነው። አባቶቻችን በመስቀል እየባረኩን እግዚአብሔር ይፍታችሁ የሚሉን መስቀሉ መፍቻ መሳሪያ ስለሆነ ነው። አጋንንትን የሚቀጠቅጥ ነው። አጋንንትን ድል መንሻ፣ የእግዚአብሔርን ርስቱን መውረሻ ቅዱስ መስቀሉ ነው። ክርስቲያኖች እንኳን ደስ ያላችሁ። ስለዚህ መስቀል ከፍ ብሎ የታየበት ዘመን ነው። ይህ በተለይ ወርሃ ጽጌ ወርሃ መስቀል ብለን የምናስበው ቤተክርስቲያናችን ነገረ መስቀሉን ክርስቶስ በመስቀል ላይ የከፈለውን ውለታውን የምታስብበት፣ ብሉያትና ሐዲሳት የሚተረጎሙበት፣ መጻሕፍተ ሊቃውንት የሚተነተኑበት ጊዜው ወርሃ መስቀል ነው። በመስቀል የተደረገልን እኛ ልጅነታችን የተመለሰበት ስለሆነ ሊቁ አባታችን ታላቁ የቤተ ክርስቲያን ብርሃን የተባለው ቅዱስ ጳውሎስ በመስቀሉ እንመካለን አለ። በመስቀል እመካለሁ ብሎ ሲል ሌላ ትምክህት ከኔ ይራቅ ይላል። እናንተ ስልጣን ቢሆን፣ ገንዘብ ቢሆን፣ ውበት ቢሆን፣ ለዚህ ዓለም ተድላ ደስታ ቢሆን ከመስቀሉ ውለታ በላይ አይደለም። መስቀል መመኪያ ነው። ስለዚህ በመስቀሉ ሰላም ተረጋግጧል። በመስቀሉ ምን ተረጋገጠ? አረ ንገሩ፣ ምን ተረጋገጠ? ሰላማችን የተመለሰው በመስቀሉ ነው። ነፃነታችን የተመለሰው በመስቀሉ ነው። ይህ ሁሉ ወጣት በነቂስ መኪናውን አሰልፎ ባጃጁን አሰልፎ ቲሸርቱ ላይ መስቀሉን አትሞ ይሄ በመስቀሉ ቤዛነት በደሙ ዋጋ የተከፈለልን ስለሆነ በዋጋ የተገዛንበት በመስቀሉ ስለሆነ ዋጋ ያጣነው በእንጨት ነው። ዋጋችን የተመለሰው በእንጨት ነው። የሚገርማችሁ ነገር ስለዚህ ሕይወት ያገኘነው ድነት ያገኘነው በመስቀሉ ስለሆነ እውነት ነው፣ ይገባል። እንዲህ ያለ ክብር መስቀሉ ከፍ ብሎ በጉልላቷ ላይ ሲታይ እልል ብላችሁ እግዚአብሔርን አመስግኑ።
አዎ የዓለም ሕዝብ ሁሉ ዓይናችን የሚያርፍበት በዚህ መስቀል በዕለተ ዓርብ መላእክት ከሰማይ ወርዷል። ቅዱስ ዑራኤል በክብር ጽዋ የክርስቶስን ደም ቀርቷል። መስቀሉን መላእክት ከበውታል። ከመስቀሉ ስር እመብርሃንን ጨምሮ ወንጌላዊ ዮሴፍም ጨምሮ በመስቀሉ ስር ተገኝቷል። በዚህ መስቀል ስር ነው ድንግል ማርያም እናት ሆና የተሰጠችን። እንኳን ደስ ያላችሁ ምዕመናን። በመስቀሉ ላይ ነፍሱን ስለ ወዳጆቹ ከመስጠት በላይ ጠላቶቹን የወደደው በመስቀል ነው። እኔና እናንተ ደግሞ መስቀል ስለሆነን መጣላት የለብንም። መስቀል ፍቅር ነው። መስቀል ሰላም ነው። በፍቅር የምንሰባሰብበት በአንድነት የምንገናኝበት ስፍራ ሊሆን ይገባል። እመቤታችንን ከመስቀሉ ስር አግኝተናታል። ከመስቀሉ ላይ ደግሞ ክርስቶስ ነፍሱን ለእኛ ሰጥቷል። ስለዚህ በመስቀሉ የተደረገልን ውለታ ተቆጥሮ የማይዘለቅ ስላይደለ ነው እዚህ ስፍራ ላይ የተገኘ ነው። ፈኖ ከናን ዋኑ ኤቢሴፍ ክርስቶስ ቢሊሱማ ኬኘ ቢርመዱማ ኬኘ ዋኑ ዴቢሴፍ ዋንጆ ገርቡማ ዋኑራ ጨብሴፍ ገለኒ ወቁብኒ ኢሳፍ ያተው በገጌሰኒ በገገመደኝቹ እንጃለዳ እንግዲህ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ዛሬ ያየነውን ቤተ መቅደስ በእውነት ደግሞ መስቀሉ ከላይ ተቀምጧል። ታላቁ የወንጌል አባት የልማት አባት ብፁዕ አባታችን አሁን በቦሊሶ የወንጌል ሰባኪያንን ከ40 በላይ ሰባኪያንን ለ1 ዓመት የተማሩትን እነርሱም በሌሊት ወጥተው እዚያ ደቡብ ምዕራብ ሸዋ ባለው ሀገረ ስብከታቸው ወንጌላውያኑን ባርከው ለአገልግሎት አሰማርተው መጥተዋል። ለቤተ ክርስቲያን አገልጋይ ተጨምሯል። እልል ብላችሁ እግዚአብሔርን አመስግኑ። በገጠር ያለችውን ቤተ ክርስቲያን መስቀል አንግበው ወንጌል ታጥቀው ወንጌል የሚያገለግሉ ወንጌላውያንን ማፍራት ቀላል አይደለም። አሁንም ደከመን ሰለቸን ሳይሉ ነገረ መስቀሉ ያበረታልና ብፁዕ አባታችን አሁንም በመንፈስ ቅዱስ ልጆቻቸው ዘንድ ደርሰው መስቀሉን በሳቸው ተባርኮ ጉልላቱ ላይ ወጥቶ አሁንም እየተባረክን ነው። ይህንን እድል የሰጠን እግዚአብሔር የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር። መላከ አባ መላከ ሰላማ ቀሲስ አለማየሁ ተፈራ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ ስራ ኃላፊዎች፣ የክፍለ ከተማው እንደዚሁ ስራ ኃላፊዎች፣ ካህናት፣ ዲያቆናት፣ ወጣት ትምህርት ቤት ከሩቅም ከቅርብም በዚህ የተገኛችሁ ልጆቻችን፣ አባቶቻችንና እናቶቻችን፣ ወንድሞቻችንና እህቶቻችን ሁላችሁ እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ያለፈውን ጊዜ በሰላም በሕይወት ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለእሱ ይሁን። እንኳን ደስ አላችሁ። እንኳን ለዚህ አበቃችሁ። ይህንን ለማየት አበቃችሁ። እግዚአብሔር አምላካችን አባታችን ነው፣ ፈጣሪያችን ነው፣ ተንከባካቢያችን ነው። ሁሉ ነገር አሳልፎ ይህንን ህንፃ ቤተክርስቲያን አስጀምሮ ለዚህ ሰዓት ይህንን እንድናይ ለዚህ እንድንደርስ ያሳየን አምላካችን አሁንም ክብር ምስጋና ለሱ ይሁን። ቅድም ያው መጋቢ አእላፍ ተስፋዬ ገብተሳ በደንብ አድርገው ስለ መስቀሉ ታሪክ፣ ስለ መስቀል፣ ስለ ነገረ መስቀል ጥሩ አድርጎ በደንብ አድርጎ አመስጥሮ አስተምሮናል፣ ነግሮናል። ቃለ ሕይወት ያሰማልን። እኛንም በሰማነው ቃል ይባርከን። እግዚአብሔር አምላካችን ሁላችሁንም ይባርካችሁ፣ ቀድሳችሁ በዚሁ ለመንፈሳዊ ስራ ብላችሁ ከቤታችሁ ወጣችሁ ልጆቻችሁን ይዛችሁ በዚህ የተገኛችሁ ሁላችሁ እግዚአብሔር ልጆች ስለሆናችሁ እግዚአብሔር አሁንም ይባርካችሁ። ይህንን እንግዲህ በእናንተው እርዳታ በልጆቻችን ባለሙያዎች በልማት ኮሚቴ አስተባባሪነት በአስተዳዳሪው በሰበካ ጉባኤው በባለሙያዎች
ተሰርቶ እናንተ ገንዘብ በመስጠት እነሱ ደግሞ ሙያቸውንም ገንዘባቸውን በመስጠት ቅርብ ጊዜ ተጀምሮ በቅርብ ጊዜ ተነስተው ይህን የመሰለ ህንፃ ቤተክርስቲያን እዚህ አድርሰዋል። ዛሬ ደግሞ በጉልላቱ ላይ መስቀል ተቀምጠዋል። እንግዲህ በጣም ትልቅ ስራ ነው የተሰራው። ቀላል ስራ አይደለም። የተጀመረው አጭር ጊዜ ነው። አሁን ግን በጣም እንደገና ትልቅ ቤተክርስቲያን ነው። እንግዲህ ቀደም ሲል አነስተኛ አብያተ ክርስቲያናት በየቦታው ይሰራሉ። አሁን ግን ትልቅ ቤተክርስቲያን ነው ይሄ የተሰራው። ትውልዱ እየበዛ ስለሆነ ትውልዱ በየጊዜው እየጨመረ ስለሆነ ሰፋ አድርጎ መስራት በጣም አስፈላጊ ነውና ይህንን የሰሩት ባለሙያዎች ልጆቻችን በደንብ አስቦበት ጥሩ አድርጎ ጥሩ ዲዛይን ነው የሰሩት። እጅግ በጣም እናመሰግናቸዋለን። እግዚአብሔር እድሜ ከጤና ጋር ይስጣቸው። መስቀል እንግዲህ ያው መስቀል መልዕልተ ኩሉ ነገር ይላልና ቅዱስ ያሬድ መስቀል ከሁሉም በላይ ነው እና መስቀል ማለት እንግዲህ ያው ቅድም በደንብ እንደተገለጠልን እንደተማርነው ከሁሉ በላይ ነው። መስቀል መድኃኒታችን ጌታችን አምላካችን ኢየሱስ ክርስቶስ ስለተሰቀለበት ስጋውን ስለቆረሰበት ደሙን ስላፈሰሰበት መስቀል ከሁሉም ነገር በላይ ነው ይላል ቅዱስ ያሬድ። ስለዚህ መስቀል በቤተ ክርስቲያናችን ትልቅ ስፍራ ነው ያለው። ያለ መስቀል የሚከናወን አገልግሎት የለም፣ አምልኮ የለምና መስቀል በመስቀል ነው እንግዲህ እግዚአብሔር አምላክ ዓለምን ሰላም ያደረገው፣ የተራራቀውን አንድ ያደረገው በመስቀል ነው። ሰላም ያደረገው በመስቀል ነው። ፍቅርን የወረደው በመስቀል ላይ ስለተሰቀለ መድኃኔዓለም ክርስቶስ እኛን ለማዳን የሰው ልጆች ከጠፉበት ለማዳን ከወደቁበት ለማስነሳት መድኃኔዓለም ክርስቶስ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን ነው ያፈሰሰው። ስለዚህ መስቀል ክቡር ነው። መስቀል በቤተ ክርስቲያናችን ጉልላት ላይ ይሰቀላል። መስቀል በቤተ መቅደሱ አገልግሎት ይሰጣል። መስቀል በቤተ ክርስቲያን ዙሪያ ሁሉ መስቀል ይሰቀላል። በእያንዳንዳችን ላይ ደግሞ በልብሳችን፣ በእጃችን፣ በአንገታችን መስቀል እንይዛለን። እኛም የራሳችን መስቀል እጃችን ስንዘረጋ መስቀል እንሆናለን ማለት ነው። ስለዚህ መስቀል በቤተ ክርስቲያናችን ትልቅ ስፍራ ነው ያለውና ከሁሉም በላይ ነው መስቀልና ስለዚህ በዛሬው ዕለት በጉልላት ላይ የተቀመጠው መስቀል ነው። ስለዚህ እናንተም ይህንኑ ለማክበር ይህንኑ ለማገዝ ለማየት ብላችሁ ነው እንግዲህ ከቤታችሁ የመጣችሁት። መስቀል ሰላምን ያመጣ ሰላምን ጌታ ተሰቅሎበት ሰማይና ምድር የታረቀበት ጥል የጠፋበት ሰላም የወረደበት በመስቀሉ ሰላም አድርጎ ሁሉን ነገር ዓለምን አንድ ያደረገበት ስለሆነ በዚህ ምክንያት መስቀል ትልቅ ስፍራ አለው በቤተ ክርስቲያናችን ለማለት ነው እና ባለፉት ጊዜያት ባለፉት ሳምንታት በሰፊው ስለ መስቀል ተነግረዋል፣ ትምህርት ተሰጥተዋል፣ ተምረናል። ዛሬም ደግሞ በሰፊው በደንብ ተሰጥተዋል። ስለዚህ እግዚአብሔር አምላክ ይህንን የተጀመረውን ህንፃ ቤተክርስቲያን እንደተጀመረ እንደዚሁ እንዳየን ደግሞ መጨረሻውን እንዲያሳየን እሱ ቅዱስ ፈቃዱ ይሁንልን። እንግዲህ በእናንተ እገዛ በእናንተ ገንዘብ እናንተ ባገዛችሁት በሰጣችሁት ገንዘብ ነው እዚህ የደረሰው። ልጆቻችን ደግሞ በእናንተው ገንዘብ ሰርተው እዚህ አድርሰዋል። አሁን እንግዲህ ጥቂት ነው የቀረው ማለት ነው እና ሁላችንም ተረባርበን መጨረሻውን ማየት ያስፈልጋል። ዛሬ ነገ ማለት አይገባንም። ነገ የሌላ ነው፣ እኛ ያለነው ዛሬ ነው። አልቆ ፍጻሜውን አይተን እንድንገለገልበት ያስፈልጋል። አሁን ያለነው ሁላችን ይህ ቤተክርስቲያን ቶሎ ተጠናቆ እንድንገለገልበት ውስጡ ገብተን እንድናስቀድስበት ቅዱስ ሥጋውና ክቡር እንድንቀበልበት ቶሎ ያስፈልጋል። ዛሬ ነገ አያስፈልግምና ሁላችንም መረዳዳት ያስፈልጋል፣ መርዳት ያስፈልጋል። ከዚህ በፊትም ረድተናል። አሁንም እኛም ሁላችንም
እንረዳለን። ለዚህ ቤተክርስቲያን መርዳት ይገባናል ለማለት ነው። እኛ ሁላችንም በአቅማችን ቤተክርስቲያናችን ለዚህ ቤተክርስቲያን እንረዳለን። ስለዚህ ሁላችሁም በርቱ፣ ጠንክሩ። ይሄ ቤተክርስቲያን ለራሳችን ነው፣ ለእግዚአብሔር አይደለም። እኛን የምንገለገልበት በህይወትም በሞትም የምንገለገልበት እኛ ነን። ስንሞትም የምንመጣው እዚህ ነው። ልጆቻችን የሚጠመቁበትም እዚሁ ነው። ስንጣላም የምንታረቅበት እዚሁ ነው። ችግር ሲገጥመንም መተን እዚሁ አቤት የምንልበት ወደ እግዚአብሔር የምናለቅስበት ቤት ነውና የራሳችን ቤት ነው፣ ዘላለማዊ ቤታችን ማለት ነው። እኛ የምንገለገልበት ቤታችን። ስለዚህ ከእግዚአብሔር ጋር የምንገናኝበት የምንጸልይበት ኃጢአታችንን እንዲሰረይልን በዚህ ቦታ መተን ነው የምንጸልየው፣ የምናለቅሰው፣ የምናዝነውና ስለዚህ የዘላለም ቤታችን ነው የሰራ ነው ማለት እየሰራን ያለ ነው ለራሳችን ነው። ስለዚህ በርቱና ጠንክራችሁ ለፍጻሜ አድርሱ። እጅግ በጣም ደስ ብሎናል። ዛሬ በጣም ተደስቻለሁ እዚህ በመምጣቴ። ስለዚህ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ሰው ምክንያት ነው የሚሰራው፣ ግን እግዚአብሔር ሰው ያው ለምክንያት ነው እንጂ ቤቱን የሚሰራው እግዚአብሔር ራሱ ነው። እናንተ ምክንያት ነው። እግዚአብሔር የሰጣችሁን መልሳችሁ ደግሞ ለእግዚአብሔር እየሰጣችሁ ነው። በእግዚአብሔር ገንዘብ የእግዚአብሔር ቤት እየሰራችሁት ነው ያላችሁት። ከየትም ከምንም አላመጣንም። ገንዘብ እሱ ነው የሰጠን። የእሱኑ ገንዘብ መልሰን እየሰጠን ቤተክርስቲያን እናንጽበታለን ማለት ነው። ስለዚህ በርቱ፣ ጠንክሮ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ዘመኑን የሰላም የበረከት ዘመን ያድርግልን። ሰላም የሚወርድበት ያድርግልን። አንድነቱን ፍቅሩን ይስጠን። የተጣላው የሚታረቅበት፣ ያጡት ደግሞ የሚያገኙበት፣ የተቸገሩ ሰዎች ከችግራቸው የሚፈወሱበት፣ የሚድኑበት፣ የሚረዱበት ሁሉ ዘመኑን ያድርግልን። ሰላም ይስጠን። ሁሉም በፍቅር በሰላም በስምምነት በአንድነት በጋራ እንዲኖር የእሱ ቅዱስ ፈቃዱ ይሁንልን። እግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላክ ይጠብቃችሁ፣ ይባርካችሁ፣ ክፉ አይንካችሁ፣ ከክፉ ነገር ሁሉ ይሰውራችሁ። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ እግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታ የመድኃኒቴ ኢየሱስ ክርስቶስ ሆይ የኔን ኃጢአት በዚህ የተሰበሰቡት የአገልጋዮችን ሁሉ ኃጢአት ይቅር በል። በሐሌው በገቢር በነቢብ የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ፍታ። ቸርነቱ በእኛ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ። ይክበር ይመስገን መድኃኔዓለም ይክበር ይመስገን መድኃኔዓለም የዓለም ቤዛ። ይክበር ይመስገን መድኃኔዓለም ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም ይክበር ይመስገን መድኃኔዓለም ይክበር ይመስገን መድኃኔዓለም ቤዛ። ይክበር ይመስገን መድኃኔዓለም
የዓለም ቤዛ ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኒዓለም የዓለም ቤዛ ይክበር ይመስገን መድኃኒዓለም የዓለም ቤዛ ይክበር ይመስገን መድኃኒዓለም